የብዙ ጀማሪ ዩቲዩበሮች ጥያቄ የሆነውን የዩቲዩብ ቻናል ላይ ሰርች ሲደረግ ለምን አይመጣም የሚለውን ጥያቄ ለዛ ጥያቄ የሚሆን መልስ ይዤ መጥቻለሁ። ሰላም ጤና ይስጥልኝ ክቡራን ቻናል ቤተሰቦች፣ በዛሬ ቪዲዮአችን የዩቲዩብ ቻናላችሁ ሰርች ሲደረግ የማይመጣበት ምክንያትና መፍትሄውን ይዤ መጥቻለሁ። ወደ ዛሬው ቪዲዮ ከመሄዳችን በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮን ላይክ በማድረግ እንጀምራለን። በቀጥታ ወደ ቪዲዮ እንሂድ። ኦኬ፣ አሁን ቪዲዮን ጀምረናል። እዚህ ጋር አሁን ሁለት አይነት ሴቲንጎችን ነው የምናስተካክለው። ሁለቱንም በዚህ ቪዲዮ ማሳያችሁ ይሆናል። እዚህ ጋር አሁን እኔ ለምሳሌ ያክል የራሴን ቻናል ሰርች አድርጌ ላሳያችሁ። የኔ ቻናል ስሙ ኤምፒ ቴክ ይላል። ስለዚህ እዚህ ጋር ኤምፒ ቴክ ሰርች ላድርግና ቅድሚያ ላይ ይመጣል አይመጣም የሚለውን ላሳያችሁ። እናንተ ቻናል ፈጽሞም ላይመጣም ይችላል። እሱንም እንደምን እንደማይመጣ ማሳያችሁ ይሆናል። እዚህ ጋር እንደምትመለከቱት ኤምፒ ቴክ ሰርች ሳደርግ ቅድሚያ ላይ አይመጣም፣ ሁለተኛ ላይ ነው የሚመጣው። እንደምትመለከቱት ኤምፒ ቴክ ተብሎ የተሰየመ ሌላ ቻናል የለም፣ ግን የኔ ቻናል ብቻ ነው ግን ቅድሚያ ላይ አይመጣም። እዚህ ጋር ደግሞ ጄፒኤም ቲዩብ ሰርች ባረግ የኔ ቻናል ቅድሚያ ላይ ይመጣል። ይሄ የሚሆንበት ምክንያት አለ፣ ሁለቱንም ማሳያችሁ ይሆናል። ስለዚህ እዚህ ጋር እኔ ጄፒኤም ቲዩብ ሰርች ባረግ የኔ ቻናል ቅድሚያ ላይ ይመጣል። የኔ ቻናል ስሙ ደግሞ ኤምፒ ቴክ ነው፣ ግን ጄፒኤም ቲዩብ ሰርች አረግ ቅድሚያ ላይ ይመጣል። ይሄ የሚሆንበት ሴቲንግ ላይ እኔ ያበላሸሁት ነገር አለ። ስለዚህ እሱንም አብረን እናስተካክል ይሆናል። የእናንተን ቻናል ቅድሚያ ላይ ካልመጣ ወይም ፈጽሞም ካልመጣ በዚህ ሴቲንግ ማስተካከል ትችላላችሁ። ወደ ጎግል ክሮም እንሄዳለን። በአዲስ ታብ ዩቲዩብ ስቱዲዮ ብለን ሰርች በማድረግ ወደ ዩቲዩብ ስቱዲዮ እንገባለን። አፕሊኬሽን የምትጠቀሙ ከሆነ በአፕሊኬሽኑ ትጠቀማላችሁ። እዚህ ጋር እኔ በፒሲ ስለምጠቀም፣ በስልካችሁ የምትጠቀሙ ካላችሁ በክሮም አፕሊኬሽን ገብታችሁ ማስተካከል ትችላላችሁ። ያው በአፕሊኬሽኑ ብዙ ሴቲንጎች ስለሌሉ በዩቲዩብ ስቱዲዮ አፕሊኬሽን አንዳንድ ሴቲንጎች የሉም። ስለዚህ በክሮም አፕሊኬሽን ገብታችሁ እናንተ መጠቀም ትችላላችሁ። ስለዚህ ወደ ዩቲዩብ ስቱዲዮ እንገባለን። ዩቲዩብ ስቱዲዮ ላይ ከገባን በኋላ እዚህ ጋር ከታች በኩል እንደምትመለከቱት ሴቲንግ የምትላለች። ከታች በኩል እዚህ ጋር ሴቲንግ የምትሏን አንድ ጊዜ ክሊክ እናደርጋለን። ወደ ሴቲንግ ውስጥ እንገባለን። ከዛ በኋላ እንደምትመለከቱት እዚህ ጋር ጀነራል ሚል አለ። ከታች በኩል ቻናል ሚል አለ። ቻናል የሚለው ላይ ክሊክ እናደርጋለን። ከዛ ከታች በኩል እዚህ ጋር ኪወርድስ የሚል አለ። እዚህ ጋር ነው የምናስተካክለው። አንደኛው ሴቲንግ እዚህ ጋር እናስተካክላለን። እዚህ ጋር ኪወርድስ ላይ የተጻፉት ነገር ሰዎች ሰርች ማድረግ የሚችሉት ነገሮች ናቸው ብለን ያሰብናቸው ነው እዚህ ጋር እናንተ እኛ የምንጽፈው። ስለዚህ እዚህ ጋር ነው አሁን ለምሳሌ ያክል ሰው ሰርች ያደርጋል ብዬ ያሰብኩትን እዚህ ጋር ጽፌያለሁ። ስለዚህ እዚህ ጋር እናንተ መጻፍ አለባችሁ። ኪወርድ ላይ የቻናላችሁን ስም እዚህ ጋር ደጋግማችሁ መጻፍ አለባችሁ። እንደምትመለከቱት የኔ ቻናል እዚህ ጋር አንድም ጊዜ አልተጻፈም። ኤምፒ ቴክ እዚህ አንድም ጊዜ አልጻፍኩም። ስለዚህ ሁላችሁም እዚህ ጋር ኪወርድ ላይ የቻናላችሁን ስም ደጋግማችሁ መጻፍ አለባችሁ። ከቻላችሁ ብዙ ጊዜ ደጋግማችሁ መጻፍ አለባችሁ። ስለዚህ እዚህ ጋር ነው የቻናልን ስም ደጋግሜ እጽፋለሁ። ስለዚህ እናንተም እዚህ ጋር ደጋግማችሁ የእናንተን ቻናል ትጽፋላችሁ። ከዛ በኋላ ሰው ሰርች ሲያደርግ ይመጣል። ይሄኛው አንደኛው ሴቲንግ ነው። ስለዚህ ይሄም አንድ አማራጭ ነው። እኔ እዚህ ጋር ኤምፒ ቴክ ብዬ ደጋግሜ እጽፋለሁ። እናንተም እዚህ ጋር ኤምፒ ቴክ ወይም የቻናላችሁን ስም ደጋግማችሁ ትጽፋላችሁ። ከዛ በኋላ ሴቭ አድርገን እንወጣለን። እዚህ ጋር ኪወርድ ላይ እናንተ ብዙ ጊዜ ደጋግማችሁ የእናንተን ቻናል ስም ትጽፋላችሁ። ምክንያቱም ኪወርድ ላይ ሰው ሰርች የሚያደርጋቸው ነገሮች ናቸው እዚህ ጋር እኛ የምንጽፈው። የእናንተን ቻናል ሰው ሰርች ያደርግ ለምሳሌ ያክል ሃሁ ቲዩብ ከሆነ ሃሁ ቲዩብ የሚለው እዚህ ጋር መጻፍ አለበት። የኔ ቻናል እዚህ ጋር አልተጻፈም። ስለዚህ እዚህ ጋር እኔ ደጋግሜ ከ10 እና ከ20 ጊዜ በላይ መጻፍ አለባችሁ። እኔ እናንተም ለማሳየት ያክል ስለሆነ ቶሎ ብዬ እጽፋለሁ። እዚህ ጋር ኤምፒ ቴክ ብዬ እኔም እጽፋለሁ። ከዛ በኋላ ሴቭ አድርገን እንወጣለን። ይሄኛው አንደኛው ሴቲንግ ነው። ከዛ በኋላ ሁለተኛው ሴቲንግ ስናስተካክል ደግሞ የእናንተ ቻናል ከዚህ በፊት ሰርች ሲደረግ ማይመጣ ከሆነ ቅድሚያ ላይ ይመጣል። ደግሞ ሰርች ሲደረግ ከታች በኩል የሚመጣ ከሆነ በቶፕ አፕ ወይም በመጀመሪያ ላይ ይመጣል። በዚህ ሴቲንግ ብቻ የእናንተ ቻናል ሰርች ሲደረግ ቅድሚያ ላይ እንዲመጣ ማድረግ እንችላለን። ይሄኛው የመጀመሪያው ሴቲንግ ነው። ይሄኛው እንደዚህ እንጽፋለን። ይቅርታ ትንሽ ጉንፋን ስለያዘኝ ድምጼ ኮርነን ይላል። ትረዱኛላችሁ ብዬ አስባለሁ። ስለዚህ እዚህ ጋር የእናንተ ቻናል ደጋግማችሁ ከጻፋችሁ በኋላ ሴቭ አድርገን እንወጣለን። ወደ ሁለተኛው ሴቲንግ ደግሞ እንሄዳለን ማለት ነው። ወደ ሁለተኛው ከመሄዳችን በፊት እስካሁን ሰብስክራይብ ያላደረጋችሁ ፕሊዝ ሰብስክራይብ አድርጉ እና ወደ ሁለተኛው ስንገባ ይሄ በዚህ በዩቲዩብ አፕሊኬሽን ነው የምናስተካክለው። ወደ ዩቲዩብ አፕሊኬሽን ከገባን በኋላ ቪው ቻናል የሚለውን እንነካለን በስልካችን። ከዛ በኋላ እዚህ ጋር ከጎን በኩል የእስክሪብቶ ወይም የቢኢር ምልክት አለች። እሷን አንድ ጊዜ ክሊክ እናደርጋለን። ከዛ በኋላ እንደምትመለከቱት እዚህ ጋር ቻናል ሴቲንግ ብሎ ኔም የሚል አለ። ከታች በኩል ደግሞ ሃንድል የሚል አለ። እዚህ ጋር ሃንድሉ ጄፒኤም ቲዩብ ይላል። ቅድም እንደነገርኳችሁ ጄፒኤም ቲዩብ ሰርች ሳደርግ ቅድሚያ ላይ የኔ ቻናል ይመጣል። እዚህ ጋር ጄፒኤም ቲዩብ ሰርች ስላደረኩኝ ነው ስለጻፍኩኝ ነው። ስለዚህ ይሄን ጠርግና ኤምፒ ቴክ ብዬ እጽፋለሁ። ስለዚህ እናንተም የቻናላችሁን ስምና ሃንድሉን ዘሴም ማድረግ አለባችሁ። እዚህ ጋር ሃንድሉ ላይ እኔ ኤምፒ ቴክ ብዬ እጽፋለሁ። ምክንያቱም
ቅድም እኔ ኤምፒ ቴክ ብዬ ሰርች ሳደርግ የኔ ቻናል ቅድሚያ ላይ አይመጣም። ጄፒኤም ቲዩብ ብዬ ሰርች ሳደርግ የኔ ቻናል ቅድሚያ ላይ ይመጣል። ስለዚህ አንድሉ ከቻናሉ ስም ጋር መመሳሰል አለበት። ስለዚህ ኤምፒ ቴክ ብዬ እጽፋለሁ። ከዛ በኋላ አንዳንድ ቁጥሮችን እጽፋለሁ። እዚህ ጋር ራይት ያደርግልናል ትክክል ከሆነ። ከዛ እንደምትመለከቱት እዚህ ጋር ራይት አድርጎልናል። ከዛ በኋላ ሴቭ እንላለን። እንደዚህ አድርጋችሁ በቀላሉ ማስተካከል ነው። ምንም የሚከብድ ነገር የለም። አሁን እስቲ ቻናላችን ሰርች ሲደረግ እንደሚመጣና እንደማይመጣ እዚህ ጋር ሰርች አድርገን አሁን ቼክ እናደርጋለን። ስለዚህ ይህን ተከትላችሁ በቀላሉ ማስተካከል ነው። ምንም የሚከብድ ነገር የለም። ያልተረዳችሁ ነገር ካለ ኮመንት ሴክሽን ላይ ጻፉልኝ። ከዛ በኋላ እኔ በተቻለኝ መጠን እመልስላችኋለሁ። እና አሁን እዚህ ጋር አሁን ሰርች አድርገን እናያለን። ኤምፒ ቴክ ብዬ እጽፋለሁ። ከዛ በኋላ የኔ ቻናል ቅድሚያ ላይ ይመጣል። እርግጠኛ ነኝ እናንተም በዚህ ስቴፕ ማስተካከል ነው። ምንም የሚከብድ ነገር የለም። ቻናልን ሰብስክራይብ ያላደረጋችሁ አሁኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮን ሼር ማድረጋችሁን እንዳትረሱ። እንደምትመለከቱት ሰርች ሳደርግ ቅድሚያ ላይ የኔ ቻናል መጥቷል። እንደምትመለከቱት እናንተም ቻናል ከዚህ በኋላ እንደዚህ ይመጣላችኋል ማለት ነው። ምንም የሚከብድ ነገር የለም። የዛሬው ቪዲዮ ይህን ይመስል ነበር። ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ ማድረጋችሁን እንዳትረሱ። በቀጣይ ደግሞ በአሪፍ ቪዲዮ እስከምንገናኝ ድረስ እስከዛው ክፉ አይንካችሁ፣ ሰላማችሁ ይብዛ። ቻው ቻው።